እኔ መልሽ አንቺን ልጠይቅሽ ከመታዘዝና ከማፍቀር ዋጋ የሚያስከፍለው ማን ነው? ማፍቀር እሺ ልገልብጠው ጥያቄው ካፍቃሪና ከተፈቃሪ ይልቅ ብዙ ዋጋ የሚከፍለው ማን ነው? ለምሳሌ አንቺ አንድ ሴት አፈቀረች እንበል አፍቃ ልቦ ውልቅ ብሎ 6 ሰዓት እንገናኝ ትለዋለች እሷ ምናልባት እዛ ቦታ 5 ሰዓት መታ ሊሆን ይችላል እሱ ግን 8 ሰዓት ሊመጣ ይችላል 8 ሰዓት መጥቶ ለምን አረፈርክ ብላ የመጠየቅ ሞራል የላትም ፍቅር ዋጋ ያስከፍላል ለምሳሌ አንቺ ካፈቀረሽ ሰው ጋር ከዚህ ደብረ ዘይት እንሂድ ቢልሽ ቅር አይልሽም ከምትጠው ሰው ጋር ከቤት እስከ በረንዳ መውጣት ከባድ ነው ስናፈቅር ዋጋ ይሄ ምሳሌ ቅዱስ ጳውሎስ ምንድነው ያለው ሚስቶች ለባሎቻችሁ ተገዙ ባሎች ሚስቶቻችሁ ውደዱ ይልና ቀጥሎ የሚያመጣው ምሳሌ ነው ይሄን የሚተረጉምልን ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሚስቶቻችሁን ውደዱ ቤተክርስቲያን ለክርስቶስ እንደምትገዛው ሚስቶች ለባሎቻችሁ ተገዙ እሺ ክርስቶስ እኛን ወዶናል አልወደደንም ወዶናል እሺ ዋጋ የከፈልነው እኛ ነን እሱ ነው እሱ ማን ዋጋ የከፈለው ኢየሱስ ክርስቶስ እሱ ነው ወዶ አፍቅሮ በፍቅር ምክንያት ትክክለኛው ነው የፍቅር ዋጋ ክርስቶስ እኮ ፍቅር ምንድነው ተብሎ ቢተረጎም እኮ የተቸነከረ እጁ ነው የሚያሳይሽ በጦር የተወጋ ጎኑ ነው የሚያሳይሽ በጥፊ የተመታ ፊቱ ነው ፍቅር ማለት ይሄ ነው የሚብራራ አይደለም ብዙ ጊዜ ፍቅር ሚስቴ ስለ ፍቅር ማብራራት ከጀመረች ፍቅር አልቆባታል ማለት ፍቅር አይብራራም ይኖራል ፍቅር ይኖራል እንጂ አይብራራም አንዳንድ ጊዜ እወድሻለሁ እሞትልሻለሁ ይሄ ሰውዬ እሞትልሻለሁ ካለ 10 ጊዜ እየተቀለበለበ የጊዜ ጉዳይ ነው እንጂ እገልሻለሁ እያልሽ ማለት እኮ ስለዚህ ፍቅር አይብራራም ክርስቶስ ፍቅርን አላብራራም ምንድነው ፍቅርን የታብራራው መስቀል ላይ ያብራራ እኛ ተረጎምንለት ችንካሩን ስናይ ቁስሉን ስናይ ፍቅሩን አየነው እግዚአብሔር ፍቅር ነው ማለት ይሄ ነው ፍቅር ሲተነተን ምን ማለት ነው ሲባል ፍቅር ይኖራል እንጂ አይብራራም ስለዚህ ክርስቶስ ወንዶች ሚስቶቻችን ውደዱ አለና ክርስቶስ ቤተክርስቲያንን እንደወደደ ወዶ ምን አደረገላት ይልና ቅዱስ ጳውሎስ ያን ሁሉ ዋጋ ከፈለላት ስለዚህ ባሎች ሚስቶቻችሁን ውደዱ ማለት ዋጋ ከፈሉላቸው ተረዷቸው አዳምጧቸው እንደውም በዚህ በጴጥሮስ መልእክት ላይ ምንድነው የሚለው እናንተ ወንዶች ሚስቶቻችሁን አዳምጧቸው ከመይት ታቀፍ ጸሎትክሙ እነሱን መስማት ከተሳናቸው ጸሎታችሁ ከንቱ ነው ይቀራል የሚለው ምክንያቱም አንቺ ባልሽን ከሰማሽ እግዚአብሔር ይሰማሻል አብርሃምና ሳራ ስለሚደማመጡ ነው አብርሃምና ሳራ ቤት የገባው እግዚአብሔር እንጂ ቤታቸው እኮ የረባ ቤት እኮ አይደለም እንደ ለቅሶና እንደ ሰርግ የሚነቀል የሚተክል ድንኳን እኮ ነው ሰናዖር በሚባል ሀገር እኮ የተገነባ ትልቅ ፎቅ ነበር ያንን ፎቅ አፍርሶ እግዚአብሔር ከሰዎቹ እንጂ ከድንጋይ ቁም ነገርስ ጉዳይ ስለሌለው ያንን ሰማይ ጠቀስ ፎቅ በነፋስ የደረመሰ ያፈረሰ እግዚአብሔር የገነቡ ሰዎች